እዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል እንዴ? አመተም እንደዚሁ መተ የሌለ በቃ ዘር ከዘርን ሃይማኖት ከሃይማኖትን ለማጋጨት ያልፈነቀልከው ድንጋይ ያላወጅከው በምን እናባላቸው በቃ ለሽ ላይ ያለው አጋንንት ያንን ነው የሚያስበው ማለት ነው። በአባታችንም ባየቀለሽ ሰምቼሽ ነው ገባሽ? የዋሃብያ እምነት ቦኮ ሐራምን አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ እስኪን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነ ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። ይሄ ነውና እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደብ መሆን ይችላል እንዴ? ሀዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደብ መሆን ይቻላል? በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው። አንዳንድ ሰዎች መልክ የላቸው፣ ስብዕና የላቸው፣ ዕውቀት የላቸው፣ በቃ የዘቀጠ አስተሳሰብ የሚያስቡ ሰዎች አሉ። ከነዛ መካከል ደግሞ ይሄ አንዱ እውር የቆላው ቡና የሚመስል ሰውዬ አንደኛውና ዋነኛው ነው። ለሀጂ ሙፍቲ ለምን አለቀሳችሁ? ለቅሷችሁ የውሸት ነው፣ የማስመሰል ነው። በነገራችን ላይ ማልቀስ ተፈጥሯዊ ነው። ሰው ማልቀስ ስለፈለገ ሳይሆን ከልቡ ማዘን ከልቡ መነካት ያስፈልጋል እንባው እንዲመጣ እንጂ ማንም ሰው ዝም ብሎ እንባውን ናውጣ እና ተመለስ የሚለው አይነት ስሜት አይደለም። በነገራችን ላይ ለሀጂ ሙፍቲ ያልተመለሳችሁ ሰዎች ሌሎች ቤተ እምነት ላሉ ሰዎች ትመለሳላችሁ የሚል አይነት ግምት የለኝም። ረስታችሁት ካልሆነ ባለፉት 2 ቀናት ሀጂ ሙፍቲ የሞቱ ቀን ምን ብላችኋል? ሀጂ ሙፍቲ ካፊር ናቸው፣ ሙስሊምን የሚወክሉ አባት አይደሉም ብላችኋል። ሙስሊምን የሚወክሉ አባት ካልሆኑ አሁን ለምንድን ነው ሙስሊምን አውቃችሁ ነው የምታለቅሱት ብላችሁ ለመውቀስ የመጣችሁት? እኛ ለምንድን ነው ያን የተናገራችሁትን ነገር ረስታችሁት ነው? በነገራችን ላይ አቡነ ማቲያስም ሆኖ ሌሎች ኦርቶዶክሳውያኖች ለሀጂ ሙፍቲ ያለቀሱት ሀጂ ሙፍቲ ሙስሊም ስለሆኑ ሳይሆን ሰው የጠፋለት ሰው ሆነው ስለተገኙ ብቻ ነው። 4 ነጥብ። ስለዚህ ወንድሜ አይደለህም። በነገራችን ላይ ወንድሜ ልልህ አልችልም፣ ግን ለራስ ቤተ እምነት ላሉ ሰዎች ምን አለ ፍቅርን፣ አንድነትን፣ እንደው መቻቻልን። እንደው ሀጂ ሙፍቲ እኮ ለኛ እኮ ትልቅ ምሳሌ እኮ የሚሆኑ አካላት ናቸው። ምን አለ እንደው ፍቅር መስበክ፣ ሁልጊዜ ጂሃድ ማወጅ፣ ሁልጊዜ እምነት ከእምነት ብሔር ከብሔር እንዲጋጭ ሁልጊዜ ጥላቻ መስበክ ምን ይስራልሃል? ባለፈው ዓመትም እንደዚሁ መተ የሌለ በቃ ዘር ከዘርን ሃይማኖት ከሃይማኖትን ለማጋጨት ያልፈነቀልከው ድንጋይ ያላወጅከው ጂኖሳይድ አልነበረም። ጂሃድን አወጀህ ነበረ። ያ ነገር ግን አልተሳካልህም። ከሙስሊምም ከኦርቶዶክስም ቤተ እምነት ያሉ ሰዎች ብልጦች ስለነበሩ ነገሩን በብልሃት አልፈውት እዚህ ደረጃ ደርሰናል። ዛሬ ደግሞ ሀጂ ሙፍቲ ሞቱ ተብሎ እንዲህ ኦርቶዶክስ ላይ ተነስቶ እንዲህ ያሉባልታ ክፉ ነገር መናገር ምን ሊጠቅምህ እንደሚችል አላውቅም። እኔ መንግስት ባለበት ሀገር ማንም እየተነሳ ይሄ ሽልጡ ቀደዱን አፉ ሊቀድባት የሚችል ሀገር መሆን የለባትም። መንግስት ጉልበት አለው። ጉልበቱን ደግሞ በትክክል ማሳየት መቻል ይጠበቅበታል። ስለዚህ አንተን የሚሰማህ የለም። ደደብ አላዋቂ ሰው መሆንህን በትክክል አሳይተሃል። ሁሉም ሰው ያውቀዋል።
እና ከዚህ ሌላ እኔ እንጃ ምንም ብዙም የምናገረው ነገር በነገራችን ላይ ሀጂ ሙፍቲ በጣም ደግ፣ በጣም ሩሩህ፣ በጣም አዛኝ፣ በጣም አስተዋይ ሰው ነበሩ። አሁንም እላለሁኝ እግዚአብሔር አምላክ ነፍሶትን በአጸደ ገነት ያኑርልን። በተረፈ እንዳንተ አይነት ደግሞ አክራሪ ውሃቢዝሞች የሰላም ጸር ናቸውና አሁንም መንግስት በዚህ ጉዳይ ላይ አጽንኦት ሰጥቶ ሊያስብበት ይገባል። አቡነ ማትያስ አለቀሱበት የተባለውን ፎቶ ካፊሩ ሙስሊሙም ትናንትና ሶሻል ሚዲያውን አጨናንቆት ነው የዋለው። በተለይ ሙስሊሞች የቁርአን አንቀጽ እየጠቀሱ ነበረ ሲፖስቱ የነበረው። አቡነ ማትያስ ያለቀሱበትን ምክንያት እሳቸውና አላህ ብቻና ብቻ ናቸው የሚያውቁት። እኔ እንደ መሰረት በተለይ የኦርቶዶክስ መንጋ ሶሻል ሚዲያ ላይ የሆነ ነገር ሸፋፍኖ ማለፍ ይፈልጋል። ሸፋፍኖ ማለፍ የሚባል ነገር የለም። ባለፉት ዘመናት የኦርቶዶክስ ፓትሪያርኮች የኦርቶዶክስ ጳጳሳት ከባለስልጣናቶቹ ጋር እኩል ተመሳሳይ አስተሳሰብ ያላቸው የእስልምና ሃይማኖት አባቶችን የማያከብሩ የለፉበትን አንድ ቀን እንኳ ያላገዟቸው ናቸው። ስለዚህ ወጥቶ አለቀሱ እኮ አዝነው ምናምን እንደው እኮ ይከባበራሉ ይጓደዳሉ። ፎልስ ነው ፎልስ። እኔ ፎልስ አልወድም። ፎልስ ስለማልወድ እየወጣሁኝ አጋልጣቸዋለሁኝ። ስለዚህ አቡነ ማትያስ እንግዲህ ያለቀሱበትን የሚያውቁት እርሳቸውና አላህ ነው። አላህ ሂዳያ ይስጣቸው። ደስ የሚሉ ሰው ናቸው። እንደው በኩፍር አይሞቱ። የማርያም ልጅ እያመለኩ ማርያም የፈጣሪነት ናት በሚል አሰቃቂ ክህደት ባይሞቱ ደስ ይለኛል። አቡነ ማትያስ ወጥተው ሰለምኩ እንኳ ባይሉ በውስጥዎት ሰልመው እንዲሞቱ እመኝልዎታለሁኝ። ሰላማችሁ በክርስቶስ ይብዛ። የተዋሕዶች እንኳን እርሳችሁ ለቅዱስ ሚካኤል እንኳን አብሮ አድርሰን። እኔ በእውነት አልናገርም ብዬ ነበር፣ ፈጣሪ በሚያውቀው ማለት ነው። ምን አለ ግን ሳምንት እንኳን ቢሆናቸው ምን አለበት ብትረጋጊ። አንቺ ምን አይነት አጋንንትን ያዘሽ? በቃ ልታባየን በምን እናባላቸው? በቃ ላሽ ላይ ያለው አጋንንት ያንን ነው የሚያስበው ማለት ነው። በአባታችን እንባ እየቀለሽ ሰምቼሽ ነው ገባሽ? በነገራችን ላይ ማለት ነው እኛ ክርስቲያንና ሙስሊም ኢትዮጵያ ውስጥ ተከባብሮ ነው የሚኖረው። ይሄ ሀቅ ነው፣ እውነት ለመናገር ማለት ነው። ተከባብሮ ነው የሚኖረው። ዋሃቢዎች ከመጣችሁ ነው እነሱ ስር ማለት ነው። ዋሃቢዎች አለ ሀባሽ ስር ተደብቃችሁ ማለት ነው። ተደብቃችሁ ስታባሉ ስታርዱ እናንተ እኮ ናችሁ። እኔ ጠንቅቄ ነው የማውቃቸው። ዋሃቢ ለእኔ ማንም አይነግረኝ፣ ጠንቅቄ ያውቃቸዋል። ምን አይነት እርኩስ፣ ምን አይነት ጨካኝ፣ ምን አይነት አረመኔ እንደሆናችሁ ማለት ነው። ገባሽ? ምን አይነት አረመኔ እንደሆናችሁ ማለት ገና ሬሳችሁ አንድ ሳምንት እንኳን ሳይሆን ልታባይን ተነሳሽ ማለት ነው። እኛ ተከባብረን የምንኖረው በቃ በትምህርትም ከሆነ ስንማማርም ከሆነ በቃ ያኔ ተከባብረን የምንኖረው። እኔ እንደነገርኳችሁ ጓደኞች ሙስሊም ናቸው። በእምነቴ ግን ለሰከንድ አልደራደር ማለት ነው፣ እውነት ለመናገር ማለት ነው። ግን ማህበራዊ ኑሮ አንድ ላይ ነው የምንኖረው ማለት ነው። እኔ በቃ እኔ ማለት እኔ እዚህ ማየው ምን አይነት ቁጣ ነው ላለው አንዳንድ ጊዜ ማለት ነው፣ እውነት ለመናገር ማለት ነው። ዋሃቢዎች ከገባችሁ ነው እናንተ እኛን ማባላት የጀመራችሁ። ማንም አልነቃባችሁም ነበር በፊት። አሁን ፈጣሪ ነው ያጋለጣችሁ። ፈጣሪ በተለይ በዚህ በአባታችን በሀጂ ሞት ፈጣሪ ያጋለጣችሁ የስራችሁ ማለት ነው። ምን አይነት መርዝ እንደሆናችሁ ማለት ነው። እግዚአብሔር ማለት ምን አይነት መርዝ እንደሆናችሁ ማለት ነው። አለሃ ምንድነው ሀባሽ ስር ተደብቃችሁ ማለት ነው። ተወትፋችሁ ልክ በቃ አስመስላችሁ ማለት ነው። ሰውን የምታባሉ ሰውን እርስ በርስ የምታጋድሉ ማለት ነው። እናንተ ወንድማማቾች ነን ብላችኋል፣ መብታችሁ ነው። እኔ አይመለከተኝም። እኔ ግን ክርስቲያን ነኝ፣ እውነትን እናገራለሁ ማለት ነው። ገባችሁ? ምክንያቱም ክርስቲያን ነኝ፣ አላስመስልም፣ እውነትን እናገራለሁ። ገባችሁ ማለት ነው። ገባች? ስለዚህ አንቺ ምን አይነት እርኩስ ናችሁ እናንተ አስክሬኑን የሀጂ ሙፍቲን አስክሬን ብታገኙ ሎቱ ስባት ምን እንደምታረጉት በሞታቸው እንደዚህ ሆናችሁ አስክሬኑን ብታገኙት ምን እንደምታረጉት አይዶኑ ሳስበው ማለት ነው። እውነት ቅሌታም ሽማግሌ የሽማግሌ ቅሌታም ወሃቢያ እንዴት ነው አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ የቻለው? ወላሂ እጅግ በጣም የሚገርሙት እነኚህ ሰዎች። እኒህ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚያ ተክዘውና እንደዚህ ተሰምቷቸው ሙፍቲ ሀዘን ላይ በዚያ ልክ አዝነው ሲታዩ የሆነ ሰው ስለሆነ እኮ ነው አይደል? ይሄን ያደረጉት እኒህ ኦርቶዶክሳዊ አባት ሰው ስለሆነ የሰው ሞት ያስደነግጣል፣ የሰው ሞት ያሳዝናል፣ ያስተክዛል። እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ ለሐውለ ወላ ቁወተ ኢላ ቢላህ። እስኪ ይሄንን ቪዲዮ ስሙት። አንድ ጃሂል፣ አንድ ቢድዕያ፣ አንድ ሙሽሪክ፣ አንድ ሰዎችን በሽርክ የማነሳሳ ሰዎችን እርስ በርስ የሚያጋጭ የሚያበጣብጥ ይሄ ዋህብያ ነው፣ ይሄ እንደዚህ ነው፣ ይሄ መስጊድ አሰግድ፣ ይሄን አባሩ ሲል የቆየ ይሄን እሰሩት፣ ይሄን ግደሉ ሲል ያለ ሰው ከሞተ በኋላ ለሱ የምታሽቃብጡ ሰዎች ሀገር በሙሉ ቢወጣ ለኛ
ደንታችንም አይደለም አናከብረውም ዱዓም አናደርግለትም እሱ ለሱ ዱዓ የሚያደርጉትም ሰዎችም ደግሞ አላህ አይቀበላቸው ይሄን አውቃችሁ ነው ማለት ስለዚህ እያንዳንዱ አንተም ብሎ ለእስልምና ተቆርቋሪ ወላሂ እኔ የምላችሁ እስልምና አሁን እየተሰደበ ያለው ማለት ነው በእንደዚህ አይነትና መሰሎቹ ነው ማለት ነው እስልምና እኮ እንደዚህ አይደለም እኮ ያ اخي እስልምና እኮ የሽማግሌ ቅሌታም ሁለት ጸጉር አውጥተህ አንተ መባያህ ጊዜ እኮ ነበረ ግን ስራ የወረደ የትንሽ ጨካኝ አረመኔ እኔ እምነታቸው ምን አይነት ጭካኔን ነው የሚያስተምራቸው እንዴት ሰው ሲሞት ሰው አይደነግጥም እኔም ነገ ጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት ሰውየው ማንም ሊሆን ይችላል ምንም ሊሆን ይችላል የሞተው